ብስሚላሂ ራህማን ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼና እህቶች፣ እኔ አንዳንድ ጊዜ ሳስበው በጣም ይገርመኛል። ምክንያቱም እስላም አንድ ነው። አላህ ሱብሓነሁ ወተዓላ ምን ይላል? ኢነመል ሙእሚኑነ ኢኽዋ ይላል። በአላህ ያመኑ ሰዎች ልክ እንደ ወንድማማቾች ናቸው ይላል። ታዲያ የሚገርመኝ ነገር አንዳንድ ጊዜ ሲፈልጉ ወሃቢያ፣ ሲፈልጉ ሰለፊ፣ ሲፈልጉ ደግሞ ሱኒ፣ ሺዒ፣ ብዙ ስም። ይህ ሁሉ ስም ኬን የመጣው? ወንድሞቼና እህቶች በጣም ይገርመኛል። ታዲያ ዋና መተዳደሪያ ደንባችን ቁርአን ነው። ቁርአን ውስጥ ያ አዩሃ ለዚነ አመኑ እንጂ ያ አዩሃ ሺዒ፣ ያ አዩሃ ሱኒ፣ ያ አዩሃ ልዋሃቢያ፣ ያ አዩሃ ሰለፊ የሚል ነገር እንዳንድ ሰው ፈልጌ አጣሁ። ታዲያ ይሄ ሁሉ ስም ኬን የመጣው? ወንድሞቼና እህቶች እና በጣም እስላምን በጣም በተኑት፣ ተበታትነናል። ወንድሞቼና እህቶች እስቲ እንሰባሰብ። ይሄ ሁሉ ስም ደግሞ ይቅር። ላኢላሃ ኢለላህ ሙሐመድ ረሱሉላህ ያለ ሰው ሁሉ ወንድምና እህት ነው። አመለካከቱ ለራሱ ነው። ወንድሞቼና እህቶች ነቢያችን አለይሂ ሰላቱ ወሰላም እና ሰሃቦች ለዚህ ነው እንደ የለፉት። ለኡማው አንድነት በጣም ታገሉ፣ በጣም ታገሉ። ወንድሞቼና እህቶች ታዲያ ነቢያችንና ሰሃቦች በዚህ አይነት ሁኔታ ቢያዩን፣ የእስላሙ ዓለም በምን አይነት ሙድ ውስጥ እንዳለን ቢያዩን ምን ይላሉ? ከሚገርማቸው ነገር ነቢያችንና ሰሃቦች እኛ እንደዚህ አይነት እስላም አናቅም ብለው ከራሳችን ነፃ ይወጣሉ ማለት ነው። ስለዚህ ይህንን ሀሳብ ቀን ከሌሊት በጣም ያሳስበኛል። ሁለተኛ ደግሞ እንደሚታወቀው ኢራኖች ወይንም ፋርሶች ሺአ ናቸው ተብለው ተናገሩ። ግን ጀግንነታቸው፣ አንድነታቸው፣ ሁሉም ነገራቸው አሜሪካና አይሁዶችን ጠላታቸውን አንበረከኩ። እንደሚታወቀው በየትኛው የዓለም ታሪክ ውስጥ ማለት ነው 3 አይነት ነገር ያለው ሰው በምንም ተአምር ከጠላቱ ጋር ተዋግቶ ያሸንፋል። ለጠላት አይንበረከክም። የመጀመሪያ ደረጃ አንድነት ያለው ህዝብ፣ የኢራን ህዝቦች አንድነት ያላቸው ህዝቦች ናቸው። ሁለተኛ ደረጃ ደግሞ የተደራጁ ህዝቦች ናቸው። ሶስተኛ ደግሞ የታጠቁ ህዝቦች ናቸው እና በጣም ታጋዮች፣ በጣም ወሳኝ የሆኑ ህዝቦች ናቸው። ወልሐምዱሊላሂ ረቢል ዓለሚን።